የኔ ፍቅር ከነገ ወዲያ ልደት እንደሆነ ታውቃለሽ አይደለም? እና ምንድነው የምትሰጪኝ ስጦታ? ሁሉም ወንድ የሚመኘው ነገር ነው። ምንድነው እሱ? ያው ድንግልናዬን ነው። ምን ያምሃል እንዴ? የሚያምሽማ አንቺ ነሽ። በታውቂ እኮ ድንግልና ማለት የሰርግ ስጦታ ነው። ግን ያሁኑ ሴቶች በየልደቱ እያከፋፈላችሁ አራከሳችሁት እንጂ ሁለተኛ ጠገቤ እንዳደርሽ። ወይ እኔ አላልኩም። ምን አይነት ክፍል ነው በእናታችሁ? ይኸውልህ ዛሬም ችኮቹ ይመጣሉ። እነሱ ሳይው ከነሱ ጋር ፎቶ ታነሳኛለህ። እንደባለፈው 7 ሚሊዮን ምናምን ብለህ እንዳቀባጥር አዋረድከኝ። ባለፈው ምን እኮ ሀቆኜ ነው በእናት እኔን አልነበርኩም። ገብቶሃል? በዛሬው ግን አኩርሃለሁ። ያረዳ ልጅ በስመ አብ እንዴት ነው ያመረባችሁ! ዛሬ ደግሞ የምድር ሔዋንም መስላችሁ። ቴንክ ዩ። እና ክላስ እንዴት ነው? ክላስ አሪፍ ነው። በጣም ተጫወቱ። የሆነ ነገር እንጣላችሁ አያዛዙ። ሄላው እናቴ። አዎ አንተ ቅሌታም፣ እኛን እዚህ መጋበዝ እንደ ትልቅ ነገር ቆጥረን ፎቶ የምታነሳን ምን ይመስላል? ቅሌታም ውጤት ዛሬ ነው አይደል? አዎ። ተነስና ሄድ። እሺ። አስራ 12 አለፍኩ በለኝ። ነጥብ አልመጣም እና መች ነው የሚመጣው? ማለቴ አላለፍኩም። ወይኔ ልፋቴ፣ ወይኔ ልፋቴ። አልሆነም። እና አሁን ምን ልታረግ ነው? ያው ስራ ፈልጌ እሰራለሁ። ምን አይነት ስራ? የፈለገ ነገር ቢሆን እሰራለሁ። አረ አዎ፣ ላንተም ይሆን አንድ ስራ አለ እኔ ጋር። ምን አይነት? እንካይ በቀሉ። አቤት። እንዴት አየሻት ሰራተኛዬ? ባለሙያ ነች። መጣው በቃ መኪና ላይ ያሳጥበኝ ነው እንዴ? መኪና ትንሽ ቆሽቷል። እሷን አሳጥበኝ መጣው። አምልጥ ማቲያስ። እሺ ማቲያስ ሰውዬ ደግሞ ማቲያስ እንደውም ወዲህ ነው ሞኝ ቦምባስቲክ ሳይድ አይ። አቤት ቦስ። ደግሞ ምን ሆነ ነው ቦስ? ትንሽ ወዲህ ነው ሞኝ። ውይ ታዲያ እንዴት ይሻላል? በእናትህ እኔ ደግሞ አንድ ላይ ምሳ እንድንበላ ተዘጋጅቼ እንድንወጣ ነበር። ቦስ ለቀቀኝ። ገና ነኝ። የት ነው የምንሄደው? ቶሎ በል። 5 ደቂቃ ነው ያለኝ። ፏፏ። እሺ ቶሎ በል። ወይኔ በላቸው። ምን ይመስል እኮ ማንዱ ስራ በትጅ ቤት ብትቀመጥ አንተ መጫወቻ ነው። ወይኔ በላቸው። እንዴ ያማል እንዴ ኮረኔል፣ እንዴት ተብሎ ነው ፍቅር ከገንዘብ ሊበልጥ የሚችለው? እንዴ ሲኖርህ እኮ ነው ሁሉም የሚወድህ የሚያቀርብህ። በልበል እባክህ፣ ይሄን የቁማር ቤት ወሬህን ወደዛ አድርግልኝ። እንዴ ኧረ ዝም በል በእናትህ። እንደውም እትዬ ጓንጉል ይፈርዱናል። ከገንዘብና ከፍቅር የትኛው ነው የሚበልጠው? እትዬ ጓንጉል። ገንዘብ ነው። ይኸው እኔ እኮ ታውቀኝ ነበር። ድሮም ጎልድ ዲገር ነው ያገባሁት ብያለሁ እኮ እኔ። እንዴ ኧረ እባክህ በ50 ሳንቲም ጠብሳኝ ደግሞ ጎልድ ዲገር ምናምን ትላለህ እንዴ? እስቲ ቆይ አንድ ምሳሌ ልስጣችሁ። አንድ ምስኪን ድሃንና አንድ ሀብታምን ውሰድ። ያ ምስኪን ድሃ አንተ ጋር መጥቶ አባባክ ቸግሮኝ ነው እርዳኝ፣ የሆነች ነገር ስጠኝ ቢልህ በፍቅር ስለጠየቀ ታረግለታለህ። ያ ሀብታምስ አንተን በብሩ ሊያቀርብ ቢሞክር ሊገዛህ ሊልክህ ቢሞክር በገንዘቡ አትገዛለትም። በፍቅር ለመጣልህ ሰው የምትሄድ። ስለዚህ ምንጊዜም ፍቅር ነው የሚያሸንፉ ከገንዘብ ይልቅ ማለት። እሺ ወንድሜ፣ እሺ አንተ በእውነት የፍቅር ሰው ነህ። እንደውም ከዚህ በኋላ የፍቅር ሰው ብዬ ነው የምጠራህ። እሺ እንደምን ዋላችሁ ውድ ቤተሰቦቼ። እንደው ከሞቀ ጨዋታችሁ ላይ ላቋርጣችሁና አባዬው እንደምታየኝ በጣም ቸግሮኛል። እንደው የዛሬ 1 ሳምንት የምመልስልህ 10,000 ብር ነው ከፍቅር ጋር። ከመቼ ወዲህ ነው ከኔ ጋር የተናናከው? ከማን ጋር እያልክ ነው እንዴ ባለከው? ጭራሽ 10,000 ብር ያበላው ያጠጣው ያኖርኩ አንሶኝ ሰው መከራከር አይችልም በቤቱ 10,000 ብር። እውነትህን ነው? ይሄ ነው 10,000 ብር። ምንድነው ሐሳብ ሁሌ ጭንቀት? እማዬ አንተ ግርግር ምንሽ? አባዬ የለም እንዴ ዛሬ? አባት የለም እባክህ ወጥቷል፣ ግን አሁን ይመጣል። ይመጣል ደግሞ ወሬ አይደበቅም አሉ። አስቼ መኪና ደረሰው አይደለም? እስቲ ይሄው አስቼ የኛ አስቼ
ኧረ እማዬ መኪና ሲደርሰው የኛ ልሽዋ። ወይኔ እርጉም አዛውንት ለኛ ሳይነግረን። ተው እባክሽ አድርግለት፣ ይበርግድለት፣ ይመቸውና። ድሮም ጠርጥሬዋለሁ ከሆነ ነገር ሲያገኝ እንደሚከዳን። ኧረ ጢማ እንሁንበት፣ ይመቸው እባክሽ። እንዴት ነው? ምን ሆናችሁ ነው ዛሬ? እርሶ ሰሙ? አስቼ መኪና ደረሰው። በስመ አብ! አስቼ ማን ነገረሽ? እስካሁን ሳይሰሙ ሰፈሩ ሁሉ እኮ ስለሱ ነው የሚወራው። እኔማ ምን ሰማዋለሁ? ምን ሰማሁት? እኔ እኮ የእግዚአብሔር በግ ነኝ፣ ምንም እኮ አላውቅም። ኧረ እዚህ ቤቶች እንዴት ዋላችሁ? ምን ነው ኮሎኔል፣ ታምሜ ሆስፒታል ትወስደኛለህ ስል የት ጠፍተህ ነው? እኔማ ምን አደርግልሃለሁ? ምን ወስዳለሁ? በተሽከርካሪ ነው አንተ የምትንቀሳቀስ? የምን ተሽከርካሪ? ኧረ አስቼ ዝም ብለህ እኮ ነው። እኔ ነዳው ነበርኩ፣ ችግር የለውም ነበር። ዝበላተ ቅዘኒ እንዳ የምን ሹፌር የምን ተሽከርካሪ ነው የምታወሩት ዛሬ? ምን አንተ ደግሞ ያልሰማን መሰለህ እንዴ? ምኑን ያልሰማኸው? መኪና እንደደረሰ ነው እንዴ? እኔ እንደሆነ ወደ መላጣ ነው፣ ምንም አልደብቅም። አይ መኪና ደረሰው ነው መኪና ገጨው ኮሎኔል። እኔ ለራሴ መኪና አፈር አብልቶኝ አሁን ገና ነው የተነሳሁት። ምን መኪና ገጨው? እኔ አይደለሁም ራሱ ይሄ ልጅ ነው የነገረኝ። ማን ያለው እንዴ? አንተ ውሸታም! ኧረ ስሜን አታጥፊ ማዬ። በስመ አብ! አንተ ገና ታዳጊ ልጅ ነህ አይደል? አትዋሽ። አትዋሽ ብለሽ ኧረ ተይ። ኧረ በስመ አብ! እንዳሰሙት እንደው አላገላግል ነገር ተይዣለሁ። ወይኔ ገደላቸው። ያት በእናትህ ላስ የምትደረግ የኔ ቆንጆ የኔ ደርባባ። ኧረ እባክህ እኔ እኮ ለምን ፋርማሲ መሸጥ እንደማትጀምሪ ነው የሚገርመኝ። ምን ማለት ነው ደግሞ? መድኃኒት ናታ፣ የኔ መድኃኒት። አሬና ረቄቷ አጠጣ እንዲህ በቴስታ እንዳልጠጣ አንተ የጅብ ልጅ። ዘፈንስ ፈምዶት ባሽጊ የኔ እናት ለኔ ዘፈን ኧረ ዘፈኝ ደስ ነው የሚለኝ ልጅ። ያው ሊሊሾ ከቀን ወደ ቀን ለአንቺ ያለኝ ስሜት እየተቀየረ ነው፣ ፍቅርሽም እየጸናብኝ ነው እና አንድ ውሳኔ ወሰንኩ ሊሊሾ። ቀሪ ዘመንሽ ከኔ ጋር ለማሳለፍ ፈቃደኛ ነሽ ሊሊሾ? ኦ ማይ ጋድ ባሽዬ ታገቢኛለሽ? እሺ አንቺ እንዴ አንተ የጅብ ልጅ አጨብጭብ። ሊሊሾ ከዚህ ሽማግሌ ጋር ኃጢአት ነው ምንድነው? ፍቅር እድሜ አይገድበውም። ዛሬ ነው ዓለም ደስታችሁ፣ ባሽዬ ልሳሞት? ይሄ እኮ አይጠየቅም ሊሊሾ ነይ። አይሆንም። ምንድነው? አታ ምንድነው? ሌባ ነው? ምንድነው? አታ ምንድነው? በህልሜ ነው? ህልም ነው? ግባለተ ግባ በጥፊ ማለት ነበር ሲያስጠላ። እባክህ ያየሁት ህልም ስላልገባ ነው። አባዬ ለሊሊሾ ተንበርክኮ ቀለበት አላረገላት። ከዛ በሰርግ ዘፈን ጨፍሮ ምናምን ልክ ሊሳሳሙ ሲሉ እኮ ነው ምን እንዳልኩት። ግባለተ ህልም ነው። ህልምልም በል ህልምልም የፈጠነ ህልምልም። ምድረ ምቀኛ የልጅ ምቀኛና ያራዳ ልጅ ህልሙን ካቆምክበት ብቀጥለው ሰልዬ እየደወለ ነው፣ ውጭ ቆሟል እኮ። እንዴ ፍቅረኛ እያለው እያወቅሽ ልትነግሪው ነው? ነገ ላይ ከሚቆጨኝ ልንገረው። እንዴ አረፈርሽ እኮ። ምን ነው ዛሬ አስቸኮልከኝ? ቆይ ያምራላ። ልነግርህ ነበር እኮ እኔም። ምንድነው የምነግሪኝ? ለአንቺ ግን ትንሽ ይሰፋል። ለነፂ ልኳ ነው ማለት ነው። ለነፂ ነፂን እኮ ፕሮፖዝ ላደርግ ነው ቀለበት የገዛውላት። ደስ አይልም? ደስ ይላል። ዮኒ ነው ሄድክ? ዮኒ ወሰንክ? የዮናስ መታባቸውን የቀብር ስነ ስርዓት ልትካፈሉ የመጣችሁ ወዳጆች እንደምን ዋላችሁ? ዮኒ አካውንት ሳታስመልጥ አልቻልኩም። አሁን በመቀጠል የዮናስ ምታባቸውን የህይወት ታሪክ እናነባለን። ዮናስ ምታባቸው ከአባቱ ምታባቸው በ1900 የተወለዱ ሲሆን ለትዳራቸው ታማኝ፣ መወስለት ፍጹም የማይወዱ ሰው። እሱማ ይመታል። ለዛ ነው። ልክ ብለሃል። ከእናቱ በመታኸኝ ከአባቱ ምታባቸው ተወለደ አልኩኝ እኮ። ዮናስ ምታባቸው በሃይማኖቱ ድርድር የሚባል የማያውቅ በአራቱም ሃይማኖት ነው የማይደራደረው።
እንደውም ብቸኛ የሃይማኖት ብፌ ያነሳ ብርቅዬ ሰው። በተጨማሪም ከሁሉም ዘር የተነካካ ማን ነው ያልተነካካ ምግባሩ ሰናይ ሰው ነበር። ከ83ቱ ብሔር ውጪ ሌላ ምንም አልተናገርም። እኔ ለሱ ምስክር ነኝ። ምንም አይነት ባዕድ ነገር ያልተጠቀመ ምንም አይነት ባዕድ ነገር የማይመቸው ሰው ነው። እሱስ እውነት ነው። ጸጉሩን ብቻ ያስተከለው። ጸጉሩን ደግሞ ከብብቱ ስለወሰዱለት ሲያክ ያስቀው ነበር። ለነገሩ ማዲያቱንም አስጠፍቶታል እንጂ ምንም አይጠቀምም። አንተ ደሞ ራብኝ እኮ አይቀበርም እንዴ? መኪና ውስጥ ሙዝ አለ ላምጣል። ስንት ሉቅ ቀሮት ጋሼ፣ እኔ እንቅልፍ የመጣ እውነቱን ነው። አሪፍ ማኪያቶ ቤት አለ፣ እንደው ምን ጠጣ። አቀብሉኝ አሉ። እሺ ቦስ፣ እሺ 1 2 50 ነው። እሺ ካልክ 50 ነው፣ ችግር የለም ቦስ። እንደውም 1000 ነው አንተ። እሺ 1001 1002 ያዝ። እሺ ቦስ፣ ሊወርድልህ ነው እንዴ? እሺ አንበሳ 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 እዴ ማን ያ እንዴ ቦስ? እኚህ ቀበሌ ቦክሰኛ ምን ሊሰሩ መጡ ደግሞ ዛሬ? በዛሬ ቀን እንዴት ይመጣሉ? ለሰንተ ቦርጫ ማውር አሎ፣ ማን ናቸው? አንደኛ የቀበሌ ቦክሰኛ። አረ እንደሱ ነው። እኔ እንደውም ጸብ ከመጣ ደስ ደስ ነው የሚለኝ። በቃ ሳቅ ሳቅ ነው የሚለኝ። ጸብ ነው የምፈልገው። እንደው ጎረምሳ ነኝ ጀግና ነኝ ያለ ሰው በቃ በጣም ደስ ነው የሚለኝ። በቃ ለመግጠም ነው የምዘጋጀው። አሁን ብዙ ሰው ልቡ ዱጭ ዱጭ እያለ ጸብ ሲነሳም ይደበቃል። እኔ ደግሞ ጸብ ከተነሳ በቃ እንትን ነው ሰርግ በለው ለኔ መንጋጋው። ይሄንን ሁሉ መንገድ ሄድኩኝ፣ ከዛ እንደገና ተቀመጥኩኝ፣ ተመለስኩኝ። ድሮ የጫማ ቁጥሬ 44 ነበር፣ አሁን 40። ይሄ አክተሩ ነው። ይኸውልህ አክተሩ ሳቅ የአክስቱ ልጅ ያፈቅራታል። የአክስቱ ልጅ ደግሞ ጓደኛው ነው የምትወደው፣ ግን እናትየዋ ትቀናባታለች። ከዛ እናትየዋ ምግብ ውስጥ መርዝ ሰታ ትጨምራትና በስተት አባትየው ይበላል። ከዛ አባትየው ሲሞት አባትየው ተዘቅዝቆ ይፈሳል። ከዛ አክስትየዋ መተት ተሰርቶባት ወደ ዋልያነት ትቀይራለች። ኢፕሶድ 5037ኛው ላይ ደግሞ ልክ አክተሩ ኤርፖርቱ ጋር እየሄደ ኦፕቲሙስ ፕራይም አሪፍ ፊልም ቆንጆ ፊልም ነው። እኔ እንዲሁ ልድገመው ብዬ ነው እንጂ በእንግሊዝኛ ጨርሼዋለሁ። ማለት እንግሊዝኛ እችላለሁ እያልሽ ማኔ ሁ ማይነስ ሁ ከማን አንሼ ነው እንግሊዝኛ ማልችለው? ልጄ ንገረኝ። ምንድን ነው? ሰርግ ነው እንጃ። ግን ጠዋት ሻራ ሰጡ ነበሩ። ጭራሽ እኔ ሳይጠሩ እዚህ ሰፈር ሰርግ መደገስ ጀመሩ። አንተ ልጅ አንተ ማሰርግ ነው እማዬ። እሱ ልጅ ዲያስፖራ ነው ከአሜሪካ ሀገር ነው። ምን እንግሊዝኛ ትችላለህ? ዩ ወፈረንጅ ማይኒጋ who is ዘማግባል who is connecting እዛ ጋር who is connecting I don't know እሺ የማሰርግ ነው የአይ ዶንት ኖ ሰርግ ነው አለኝ። አይ ዶንት ኖ የሚባል ሰው ያለ ሰፈር። ኧረ አይ ዶንት ኖ የሰው ስም አይደለም እማዬ። እንዴ አይ ዶንት ኖ ትርጉም ያለው እንግሊዝኛ ቃል ነው። ኧረ እባክህ እና ምን ማለት ነው? ምን አይ ዶንት ኖ ማለት አላውቅም። እና ካላወቅህ ዝም በላ። ክርታብ ምን ይመስላል? ምናምን ይላል እንዲያው ሞልቶ ካላወቅህ ዝም በል። እኔና ጠይቀኝም የትርጉሙ ነው። አይ ዶንት ኖ ማለት አላውቅም ማለት ነው። ትርጉሙ እኮ አታውቅም። እየነገርከኝ እኮ ነው። አታውቅም በቃ ምንድን ነው? ምን ነው ለቅሶ ሞተ? አዎ የሬሳ ሳጥን እዛ ጋር እየጫኑ ነው። በእናትህ ምን ፈረንጅ who is ዘማሞት who is walking dead? I don't know. I just got good. I don't know. አሁን አግብቶ አሁን ሞት አለኝ። ምን አይነት ኑሮ ነው? ምን ወዳዝ ነው ወገን? እንግዲህ ሚስቱ መጽናናቱን ይስጣት። እንግዲህ ምን እላለሁ እኔ